የመሰረት ድንጋይ ያስቀመጥነው የፌደራል መንግስት ለወረዳችን ባደረገው ድጋፍ የሚገነባ ግንባታ ነው። ይህ ግንባታ ለቅድመ አንደኛ ተማሪዎች ለብቻ የራሱን ግንባታ በፌደራል ስታንዳርድ ነው የሚሰራው። በዚህ መሰረት ተሰርቶ ከተጠናቀቀ በኋላ የራሱ ግቢ ታጥሮለት እርሰ መምህር ጭምር የራሱ እርሰ መምህር ተፈጥሮለት ህፃናት ገብተው የሚማሩበት ትምህርት ቤት ነው። እንደ ማንኛውም ትምህርት ቤት የሚሰራ ግንባታ አይደለም። ይሄ ግንባታ የፌደራል ዲዛይን ነው ያለው። ይሄ ከ8.8 ሚሊዮን በላይ ገንዘብ የሚጨርስ ግንባታ ነው። ይሄን ድል ማግኘት ቀላል አይደለም። ይሄ ትምህርት ቤት ማለት ነው። እንደ ወረዳችን ይሄ ሀብት ሲመጣ ወረዳው የሚገነባው አንድ ትምህርት ቤት አለ። በተመሳሳይ መንገድ አንዱን ፌደራል ይገነባል፣ ወረዳው ደግሞ ሌላውን ይገነባል። አጋጣሚ ሆኖ የፌደራል በጀት መሰላ ላይ ነው ያደረግነው። የወረዳውን በጀት ደግሞ ቱልታ ላይ አድርገን ቱልታ ላይ እየተጀመረ ያለበት ሁኔታ ነው ያለው። ዛሬ እዚህ በመሰላ አንደኛ ደረጃ ትምህርት ቤት ላይ የሚገነባው የቅድመ አንደኛ ደረጃ ግንባታ ወይም ትምህርት ቤት በተለይ መንግስት የትምህርት ጥራትን ለማሻሻል ትኩረት አድርጎ ከሚሰራባቸው ከመሰረቱ መስራት አለብን ብሎ ካሰበበት ቅድመ አንደኛ ላይ መስራት አለብኝ ብሎ ያምናል። በመሆኑም የቅድመ አንደኛ ደረጃ ትምህርት ቤት በመገንባት ብቻ ሳይሆን በአጠቃላይ የትምህርትን ጥራት ለማሻሻል የሰው ኃይል በማሟላት በሌሎች ለቀጣይ በሚደረገው በተለይም በመንግስት በፓርቲ ኢኒሼቲቭ የሚሰራ ግንባታ ነውና ፋይዳው ከፍተኛ ነው። ይህ ማለት ህፃናት ከመሰረቱ አንደኛ ደረጃ ላይ ከተማሩ በቀጣይ በመደበኛ ትምህርት መማራቸው በጣም ወሳኝነት ስላለው የትምህርት ጥራት ከመሰረቱ የተሻለ ይሆናል ለማለት ታስቦ ነው። እንግዲህ ይህን ግንባታ ለማጠናቀቅ በተለይ አሁን ይሄ ግንባታ በፌደራል መንግስት በ8.9 ሚሊዮን ብር በላይ የሚፈጅ ሆኖ አስተዋጽኦ ከመንግስት ቢሆንም እንደ ህብረተሰብና እንደ ወረዳ በመደጋገፍ የሚጠናቀቅ ነው።